የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም ይባረክ። አሜን። ስሙ ከፍ ከፍ ይበል። አሜን። ስለ እግዚአብሔር ብናወራው ብንናገር አያልቅም። አሜን። ጌታ ያደረገልን ታምራት ብዙ ነው እና እኔ የሆነልኝ ነገር ቢኖር ግን መጀመሪያ ዳዲንና ማሚ ቁሙና ባርኩልኝ። ሁለቱንም ባርኳቸው በደንብ አርጋችሁ ማለት እግዚአብሔር አብርሃምን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ ነው ያለው። በኢየሱስ ስም መብዛት ይሁንላችሁ። በኢየሱስ ስም መውረስ ይሁንላችሁ። የሚያያችሁ ከእግራችሁ ስር ይውደቅ። አሜን። በክፉ አንደበታቸው የሚከፍቱ በኢየሱስ ስም አንደበታቸው ይያዝ። አሜን። አይሳካላቸው። አሜን። አይከናወንላቸው። አሜን። እውነት አንድም ቀን ከጎኔ ተለይተው አያውቁም። የእግዚአብሔር ስም ይባረክ። እና የጸሎት ግሩፖችም እግዚአብሔር ዘመናችሁን ይባርክ። አሜን። እና እኔ ልል የምፈልገው ደግሞ ማለዳ ማትጠቀሙት ኑና ተጠቀሙ። ከዚህ ቤት እግዚአብሔር ታላቅ ነገር አለው። እውነት በዚህ ቤት ይሰራል። ጸሎት ሰሚ ኢየሱስ ቤተሰይዳ ቤተክርስቲያን እውነት ጸሎትን ይሰማል ጌታ። አሜን። እያንዳንዳችሁ ባላችሁበት ምንም ሳይገድባችሁ ኑ ማለዳ ተካፈሉ። ከዚህ ቤት ያልተጠቀመ ማንም የለም። ሁላችንም ተጠቅመናል። ሁላችንም ዝም ብለን ተቀመጠን እንጂ ማንም የለም። እኔ ሆነልኝ እዚሁ ነበርኩኝ። እመጣለሁ ሚጥም ጀምር እመጣለሁ፣ ሲተወኝ እቀመጣለሁ፣ ስቆም ሲተወኝ እቆማለሁ፣ ሲጨምረኝ እየተቀመጥኩ ዓርብ ዕለት መጣሁ። እግዚአብሔር ታላቅ ነገር አደረገ። ተካፍዬ ምን ብዬ ሄድኩኝ። ከዛ ሲሄድ ቅዳሜም ልመጣ ብዬ የተዘጋጀው ነበር። ማለዳ ጸሎትም ልመጣ ስል ትንሽ ረፈድ ብሎ ነበር። እኔ ስረፍድ ደግሞ መምጣት አልወድም። ስለረፈደ ትቼ ሄድኩኝ። ከዛ እየጀማመረኝ እኔ ወደ ቸርች እሄዳለሁ ብዬ እንትን ስል ባለቤቴ መጣና ምንድነው ስለኝ፣ አይ ከሰዓት ቸርች ልሄድ ፈልጌ ነበር፣ ልብስ ላለቀልቅ ነው ስል እኔ ያለቀልቅልሻለሁ አለኝ። ከዛ ድምጽም ሴቶች ታውቃላችሁ ምን ሲዘን ምንም ድምጽ ያስጠላናል። ከዛ ድምጽ እያስጠላኝ ከዛ ተውኩትና ጓደኛዬ ቡርቴ ነበረች። ቡርቴ እንዲህ እኮ ነው ምናምን ብዬ ስላት ባክሽ እግዚአብሔር አለ አለችኝ። ከዛ ጀማመረኝ። ወደ 11 ሰዓት ነው ጀመረኝ። ሲጀምረኝ እሷ ጋር መጥቼ ተመልሼ ሄድኩና የእግዚአብሔር ሰው ጸልዮ የሰጠጨው ነበረና ወሰድኩኝ። የእግዚአብሔር ሰው እውነት የነብዩ አምላክ ከኔ ጋር ውጣ አልኩና ጨውን ቀምሼ ወጣውኝ። ከቤት መጣው። ከሷ ጋር እየተጫወትን ብዙም እንደማዘ ማንም የሰማ የለም። ሁሉም እዚህ ናቸው። ከዛ ጨውን ቀምሼ ወጣው። መጥቼ እሷ ጋር እንደተቀመጥኩኝ ሽርቷ ፈሰሰ። እዛው ሆኜ ማለት ነው። ጨውን ቀምሼ ነው የወጣሁት። እውነት ጌታ ሆይ የቀባው የነብዩ አምላክ ከፊቴ ውጣ ብዬ ማለት ነው። ሄጄ ሽርቷ ፈሶ ገባ። ሄጄ ሆስፒታል ሲገባ ገና ነሽ አለችኝ። ስትለኝ ወይኔ ጌታ ሆይ እንዴት ሽርቷ ቀድሞ ነው የፈሰሰው ስትል፣ ጌታ ሆይ እውነት ተናግረክ አይደለ በዛ ቤተ ክርስቲያን ትመለካለህ አይደለ ና አልኩኝ። ሁሉ ጊዜ ስንጸልይ ነብዩ ሲጸልይ ኢየሱስ ና ብሎ እንዲህ ነው የሚጸልየው። እውነት ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ከዛ ዶክተሯ ገና ነው አለችኝ። እጂ ማረፊያ አልጋ ላይ ተኛ አለችኝ። እህቴ አጠገቤ ነበረች። ከዛ ገና ነው ስትለኝ ጌታ ሆይ አልኩኝ። እውነት ና የነሱን እጅ ሳይሆን እዛ የምትመለክ አምላክ እናንተ ዋልደኝ አልኩኝ። አንተ ድረስልኝ አልኩና እሷ እንደውም ለጥራ ስትል አትጥሪ፣ ማንንም አትጥሪ፣ ለብዙም ነገር አትንገሪ አልኳትና ለምን ከተገላገልኩ በኋላ ነው ያልኩት። ቃል ዓርብ ዕለት 1 ሰዓት ተኩል እዚህ መልእክት መጥቶ ነበረ የወለድኩት። ከዛ ብላይ ዶክተሯ አሁንም አየችኝና ገና ነው በቃ መጣው ብላ አንዷን አስቀምጣ ሄደች። ስትሄድ እኔ የተኛሁት ማረፊያ አልጋ ላይ ነበረ። በእውነት ወዲያው እሷም የለችም ዶክተሯ አንደኛ ያስቀመጠችው ነበረች። መጣ ኢየሱስ ራሱ አዋለደ። ከሷም ቀድሞ መውለጃ ክፍል እንኳን ሳልገባ እና ከዛ እግዚአብሔር በሰላም ለነበር እንኳን ደውለን ስንነግር አላመን እንዴት ሆኖ አሉ። ግን እግዚአብሔር ከደረሰ ማንም ሊያስቆም አይችልም። እግዚአብሔር ትልቅ ነው። ኑና እዚህ ቤት ተካፈሉ። እዚህ ቦታ ላይ እግዚአብሔር ይሰራል። ሁለተኛ ደግሞ የሆነው
የተጸለየ ጨው ነውና ያ ወደዚህ ይመጣለሁ እና ብዙ የሚወራ ሟርተኞች ነበሩ። እየመጣው ከዛ ጌታ ሆይ ምልክትን ማየት ይሁን በኢየሱስ ስም ሟርተኞች አይሆንላቸው ብዬ እንዲህ ያለፍ ጨው ብቻ በሩ ላይ ብትናርገን ያለፍኩት። ከዛ ወልጄ ተኝቼ ነው ይሄንን የሰማሁት። የሆነ ነገር እንዲኮ የሆነችን ልጅ እንቅ አድርጋ ወደ ግቢዋ አስገባች። ለምን ታስገባው? ለምን ይሁን ጌታ ይወቀው። ወደዚህና ወደዛ አይታት ታስገባታለች። ከዛ ስታስገባ ቶሎ ሰው የሆነ ሰው አየና ለምን አስገባች? ልጅቷ ራሷን አታውቅም፣ ጸጥ ብላለች። ከዛ ይዘዋት ክፈች በሩን ብትባል አትከፍትም። ከዛ በብዙ ትግል ፖሊሶችን መጡ፣ ተከፈተ። ከዛ ወሰዱ። ያችን ሴትዮዋ እንዳልነበረች እያደረጉ እስከ ፖሊስ ጣቢያ ድረስ ወሰዷት። እግዚአብሔር ታላቅ ነገር አለ። ከዛ በኋላ ብዙ ምልክቶች ነበሩ። ማርተኞች ይዋረዳሉ። አሜን። ማርተኞች ይዋረዳሉ። ለምን አሜን አትሉም? እና እግዚአብሔር እኛ እየሮጥን በእግዚአብሔር ፊት አናፍርም። የማያሳፍር እግዚአብሔር ነው ያለው። እና ያን ብቻ አይደለም ለኔ የሆነልኝ የእግዚአብሔር ሰው ትታሰባላችሁ መልካም ነገር ይሆንላችኋል አለ። ሆነልን። እግዚአብሔር ጎበኘን፣ ደረሰልን። እኔ ሁሉን ማለት ከሁለቱም ስወልድ ቤተሰቦቼ ማንም መጣው አያውቁም። እቺ ወልጄ ወንድሜ መጣ ሊጠይቀኝ ማለት ነው። እና ሲመጣ በረከት ይዞ ነው የመጣው። እግዚአብሔር ይመስገን። እና ተጎበኘን። እግዚአብሔር ብዙ ነገር አደረገ። ይሄም ብቻ አይደለም ብዙ ነገር ሆኖልናል። ያው ከሳት አንጻርም ነው ብንመሰክር አያልቅም። እግዚአብሔር ይመስገን። እልል በሉለት እስቲ አመስግኑ እግዚአብሔርን። ከዚህ በላይ ዚፕራዲላ ሳፕራዲላ ዜምፓርካዲላ ባራዲያባ መልእክቱ እንኳን እግዚአብሔር ረዳሽ፣ እንኳን እግዚአብሔር አወለደሽ። እንደ እምነትሽ ሆኖልሻል። ከዚህ በላይ ሌላ ምልክት ታያለሽ። ሌላ ምልክት ታያለሽ። ሌላ በረከት ታያለሽ። ባለቤትሽ ስራ አላዘም ይዟል። አጨብጭቡ ለጌታ። ታወርቶ ማልቅ ምስክርነት አለ። እግዚአብሔር አምላካውን ብቻ ሳይሆን የእግዚአብሔር ሰው የሆነች አንተ እዚህ ማለዳ ስንጸልይ ተጸልይና ያቺ የዛይቷ ጠርሙስ ታልቃለች። አልቃዝች ጋር ስትጥል ይዣት ገባው። ገብቼ ቤቴ ውስጥ ነች ያለችው አሁንም ማለት ነው። ከዛ ውሃ ጨመርኩና ጌታ ሆይ አልኩኝ፣ ይሄንን ነገር ግን ምልክት ማየት ፈልጋለሁ፣ ምልክት አሳያልኩኝ። ሆነልኝ። ምንድነው አንተና ማለት እግዚአብሔር ያደረገልኝ ነገር ማለት ነው። ጌታ ሆይ ምልክት ማየት ፈልጋለሁ ብዬ አደረኩኝ። ምልክት ሆነልኝ። አየው። አጨብጭቡለት እስቲ በጌታ። እስቲ እግዚአብሔር ታማኝ ነው የምትሉ ብቻ አጨብጭቡ ለጌታ። እግዚአብሔር ታማኝ ነው። ሃሌሉያ። መሰከሩ ድል ነሱ ይላል። በጌታ በኢየሱስ ስም ድል ንሺ። በጣትሽ ውሰጂ። ድል ንሺ። ድገሚ። ድል ንሺ። ድገሚ። ድል ንሺ። ሶስት ነገር ይሁንልሽ። አጨብጭቡ ለጌታ። ሳፕራዲላ ሳፕራዲላ